ማርያም 50 ሺህ ብር ተክለ ማርያም እንደገና 50 ሺህ ብር ከነባለቤቱ ተክለ ማርያም ሁለቴን የሰጠው 50 ሺህ ብር ማለት ነው። 100 ሺህ ብር ማለት ነው የሰጠው። የቂርቆስ ማህበርተኞች ከለንደን ያሉ ናቸው። 46 ሺህ ብር 50 ሺህ ብር ብለን ይዘነዋል። 46 ሺህ ነው የሰጡት። 50 ሺህ ብር ብለ ያዝልኝ። 50 ሺህ ብር ብለ ያዝልኝ። ሙሉ እናንተ ቂርቆሶች 4 ሺህ ብር መሙላት አያቅታችሁ። ሙሉ እንደገና ብርሃነ ማርያምና ወልደ ገብርኤል ብርሃንን ባልና ሚስቶች ናቸው። እዛው እንግሊዝ ሀገር ያሉ ናቸው። የሶስት ሰው ችለዋል። 250,600 ይህ 600 ለነዛ ይሄድላቸው። እንዴት ነው ነገር? አይ እነዛ ይሙሉ 400 ይሙሉ። የሶስት ሰው ችለዋል። እግዚአብሔር ይስጥልን። እሺ ዳዊት ግርማ፣ ሰርጸ መድህን፣ እህተ ማርያም በአጠቃላይ 182 ሺህ ብር ሰጥተዋል። የሁለት ሰው ይችላል። ይሄ የሁለት ሰው ይችላል። የሶስት አርገው ሞልቼላቸዋለሁ። የሶስት አርገው አንድ ጨምር ሞልቼላቸዋለሁ። በቃ እግዚአብሔር ይጨመርበት። አሁን እንደገና ሊመጣ ነው። ወለተ ስላሴ የቅድሟ አልጻፍከውም አይደል? አልጻፍከው ጽፈዋል። የቅድሟን የግማሽ ሚሊዮኑን ጽፈዋል። ንገረኝ። ቅድም አለም ቴሌግራም ላይ ንገረኝ። ኦኬ ተይዟል ብሎኛል። እግዚአብሔር ይስጥልኝ። ወለተ ስላሴ ግማሽ ሚሊየን ብር አስገብታለናለች ማለት ነው። እሺ 54ተኛ ላይ የኩ ነው። ፈቃደ ጊዮርጊስ አስራተ ማርያም ጊዮርጊስና አስራተ ማርያም አንድ ሰው 50 ሺህ ብር አክሊለ ማርያም ክንፈ ገብርኤልና ኃይለ ገብርኤል በጸሎት አስቡኝ ብለዋል። የሁለት ሰው 100 ሺህ ብር የሁለት ሰው 100 ሺህ ብር። እሺ ወለተ ኪዳንና ወለተ ዮሐንስ ትርሲተ ገብርኤል ወልደ ኪዳን 4 ናቸው። የልጆቼ ባልና ሚስት ሆነው ነው 200 ሺህ ብር ለልጆቼ ጸልዩልኝ ብሏል። ይሄ ቢሰጥ የማያልቅበት ወንድሜ ነው የኔ። ትላንትም ሰጥቷል፣ ዛሬም ሰጥቷል፣ ትላንት ወዲያም ሰጥቷል። ምን እንደማደርገው አላቅም፣ ቴት እንደሚያመጣውም አላቅም። እግዚአብሔር በረከቱን ይጨምርልህ መሳይዬ፣ እግዚአብሔር ይስጥህ። ሀብተ ኢየሱስ 50 ሺህ ብር። ተክለ ማርያም 50 ሺህ ብር 50 ሺህ ብር ሰጥቷል። ወልደ ገብርኤል 75 ሺህ ሰጥቷል። የአንድ ሰው ነው። ትይዝልኛለ ማለት ነው። ሀብተ ኢየሱስ የሰጠው በአባቴ በቀሲስ መኮንን በጓደኛችሁ ነፍስ ይማር በሉልኝ ብሎ ነው። አባታችን እንዴት ያለ ጓደኛ፣ እንዴት ያለ ወንድም፣ እንዴት ያለ ሰባኪ ነው። በቅርቡ ያጣ ነው። እዚሁ ከአሜሪካ ሲያትል እነ ቀሲስ ሱራፌል ቤተ ክርስቲያን ታቦት አውጥታ የቀበረችው እንዴት አይነት ወንድም አተናል። ያንን አስታውሶ ከቨርጂኒያ ሀብተ ኢየሱስ ነፍስ ይማር በሉልን መምህራችን ለቀሲስ ብሎ ሰጥቶናል። ስመ ክርስትና ገብረስላሴ ካህን ነው። ገብረስላሴ። እሺ እንግዲህ ቀጥል እስቲ እንስማ። ድህን ኃይለ ገብርኤል፣ ትርሲተ ወልድ፣ ፍቅርተ ስላሴ እንዲሁም ሚካኤልን በጸሎት አስቡልን ብለዋል። $500 90 ሺህ ብር ገቢ አድርገዋል። ሁለት ብለ ያዘው። አዎ ሂድ መምህር ዘለኩን አትሰማ። ቀጥል።
በቲክቶክ ይሰሙኛል። እንግዲህ ሁለት ብለህ ያዘው ብዬ ነው። ሁለት ብሎ ይዟል፣ ተይዟል። 290 ደብረ ተወላት ዋታነ ማርያም ቤተክርስቲያን የነቀሲስ ወንድፍራው 50 ሺህ ብር 50 ሺህ ብር የቀጨኔ መድኃኔዓለም ወንድማችን 50 ሺህ ብር ቀሲስ ወንድፍራው አብያተ ክርስቲያን ከቤተ ክርስቲያን ሁለተኛ ስንሰማ እንግዲህ ሶስተኛ ነው። ሁለተኛ ስንሰማ ቲያትሮች እየመሩ ነው። ቀጥል። እንደዚህ እየመጡ ጽጌያና 50 ሺህ ብር ጽጌያና 50 ሺህ ብር 50 ሺህ ነው። እንግዲህ በዚህ ላይ በምትመለከቷቸው አሁን እየተዋጣ ያለው ለዋልድባ ደብረ ሰቋር ገዳም ዋልድባ ለሚያስፈልጋቸው የተለያዩ ዘርፈ ብዙ ድጋፎች አሉ። አሁን የመኪና ትራንስፖርቴሽን እጅግ እጥረት ስላለ ገዳሙን ራሱን ችሎ የመኪና አገልግሎት እንዲኖረው ለማስቻል አሁን የመኪና ነው። በዚህ ላይ አንድ ሰው 50 ሺህ ብር ቢያዋጣ የኢትዮጵያ ብር ማለት ነው በዶላር $300 ቢያዋጣ ይህን የምትመለከቱትን የጭነት ተመላላሽ መኪና ለገዳሙ የራሱ ንብረት ማድረግ ይቻላል። ሌሎችም ዘርፈ ብዙ ድጋፍ መስጫ ነገሮች ይኖሩናል። በዚህ ላይ